እሺ ቀጥታ ወደዚህ ማብራሪያ እንገባ። አሁን ያለንበት የቴክኖሎጂ ዘመን እጅግ አስደናቂ ነው። ባለፉት ጥቂት ዓመታት የሰው ሰራሽ አስተውሎት ወይም ኤአይ ከምንገምተው በላይ በከፍተኛ ፍጥነት አድጓል። ዛሬ ደግሞ በ2026 የጉግል ጄሚኒንን ሙሉ አቅም እንዴት በሚገባ መጠቀም እንደምንችል አብረን እናያለን። ይህ ትንታኔ መሰረታዊ ከሆኑ የጥያቄና መልስ ልውጮች ጀምሮ ራሳቸውን ችሎ ወደሚሰሩ የላቁና ውስብስብ የሥራ ሂደቶች የሚወስደንን ጉዞ በግልጽ ያሳያል። እንግዲህ ይህን እጅግ በጣም ኃይለኛ የሆነ መሳሪያ ወደ ግል የዕለት ተዕለት ረዳትነት እንዴት መቀየር እንደምንችል ደረጃ በደረጃ ልንመለከት ነው። አብራችሁን ሁኑ። የዛሬው ማብራሪያችን በአራት አጫጭር ክፍሎች የተዋቀረ ነው። መጀመሪያ መግቢያውን እናያለን። በመቀጠል ቀላል በሆነው መሰረታዊ አጠቃቀም እንጀምርና ወደ መካከለኛው ደረጃ በማለፍ ማበጀት እና ማገናኘትን እንመለከታለን። በመጨረሻም የከፍተኛ ደረጃ አጠቃቀም የሆኑትን ካንቫስ እና ጀምስን እንቃኛለን። እሺ፣ በቀጥታ ወደ መጀመሪያው ክፍላችን እንለፍ። መግቢያ ጉግል ጄሚኒ በ2076 በ2026 ጉግል ጄሚኒ በጉግል ስነ ምህዳር ውስጥ በጥልቀት የተዋሃደው ዋና የኤአይ ረዳታችን ሆኗል። ነገር ግን ጄሚኒን በእውነት ልዩ የሚያደርገው ምንድን ነው ብላችሁ ልጠይቁ ትችላላችሁ። ዋናው ምስጢር መልቲ ሞዳል መሆኑ ላይ ነው። ይህ ማለት ተራ የጽሑፍ መወያያ ብቻ አይደለም። ጽሑፍን፣ ምስልን፣ ቪዲዮውን፣ ድምፅን እና ኮድን ሁሉንም በአንድ ጊዜ ተረድቶ ይመረምራል፣ ምላሽም ይሰጣል። ልክ እኛ የሰው ልጆች አካባቢያችንን በአይናችን፣ በጆሮአችን እና በተለያዩ ስሜቶቻችን እንደምንረዳው ማለት ነው። ይህ ደግሞ መረጃን የመቀበል አቅሙን እጅግ ተፈጥሯዊ ያደርገዋል። አሁን ወደ ክፍል 2 እንግባ። ቀላል ደረጃ፣ መሰረታዊ የጄሚኒ አጠቃቀም። ነገሮቹን የበልጥ ግልጽ ለማድረግ ነባሩን ኤአይ ጄሚኒንን እናናጻራቸው። ከዚህ ቀደም ኤአይን ስንጠቀም ጥያቄን በጽሑፍ እናስገባና መልሱን በጽሑፍ ብቻ እንጠብቅ ነበር። አሁን ግን ነገሮች ሙሉ በሙሉ ተቀይረዋል። አስቡት፣ 79 ገጽ ያለው ስለ ኳንተም ኮምፒውቲንግ የሚያብራራ ፒዲኤፍ ወይም ደግሞ የድምፅ ፋይል አሊያም ቪዲዮ በቀጥታ ወደ ውይይት መስኮቱ ዱብ ማድረግ እንችላለን። ጄሚኒም ይህን መረጃ አቀነባብሮ በሚያምር ግራፍ፣ በድምፅ ወይም በምስል የተደገፈ የተዋቀረ ምላሽ ይሰጠናል። በጣም የሚገርም ለውጥ ነው። ይህን አስቂኝ እና ትንሽ ለየት ያለ ትዕዛዝ ተመልከቱ። ይህ ናኖ ባናና ፕሮ የተባለውን የጄሚኒ ምስል ማመንጫና ማስተካከያ አቅም ለማሳየት በምንጫችን ላይ የቀረበ ትክክለኛ የትዕዛዝ ጽሑፍ ነው። የሚያሳየን ምስሎችን ከባዶ መፍጠር ብቻ ሳይሆን ያስገባነውን ምስል በምንፈልገው መንገድ ከውይይት መስኮቱ ሳንወጣ በቀጥታ በከፍተኛ ጥራት ማስተካከል እንደሚቻል ነው። እውነትም ኃይለኛ ነው። ወደ ሞባይል ስልካችን ስንማጣ ደግሞ የጄሚኒ አፕሊኬሽን የራሱ የሆነ አስደናቂ ዓለም ይዞልን ይመጣል። ለምሳሌ በቤታችን ውስጥ ያለን የተክል አይነት ልበልና ስኔክ ፕላንት ዝም ብለን በካሜራችን ብናሳየው ተክሉ ምን እንደሆነ እና በምን ያህል ጊዜ ውሃ ማጠጣት እንዳለብን በቅጽበት ይነግረናል። ሌላው ቀርቶ መንገድ የተጓዝን ወይም ምግብ እያበሰልን ከኤአዩ ጋር በቀጥታ በድምፅ መወያየት እንችላለን። ቴክኖሎጂን ከዕለት ተዕለት ሕይወታችን ጋር ያለምን እንቅፋት ማዋሃድ ማለት ይሄው። እንግዲህ መሰረታዊ ነገሮችን ካየን ወደ ክፍል 3 ማለትም መካከለኛ ደረጃ እናልፋለን። በዚህ ክፍል ጄሚኒን ማበጀት እና ከሌሎች የዕለት ተዕለት ነገሮች ጋር ማገናኘትን እንመለከታለን። እዚህ ጋር ማወቅ ያለብን አንድ ወሳኝ ነገር አለ። ጄሚኒ የተለያዩ ሞዴሎች አሉት። ፈጣን የሚባለው ሞዴል ለቀላል እና ዕለታዊ ጥያቄዎቻችን የሚጠቅም ሲሆን ምላሹን በቅጽበት ይሰጠናል። ነገር ግን ጥልቅ ትንተናና ውስብስብ አስተሳሰብ ለሚጠይቁ ከባድ ስራዎች አሳቢ የሚለውን ሞዴል ማምረጥ እጅግ የተሻለ እና ትክክለኛ ውጤት ያስገኝልናል። በጣም ከባድ የሂሳብ ስሌቶች እና የተወሳሰበ ኮዲንግ ካሉ ደግሞ ፕሮ የሚባል ሞዴል አለን። ስለዚህ ለምንሰራው ስራ ትክክለኛው ሞዴል መምረጣችንን እርግጠኛ መሆን አለብን። ቀጣዩና እንደኔ በጣም ጠቃሚው እርምጃ ጄሚኒ እኛን እንዲያውቀን ማድረግ ነው። ይህን የምናደርገው ሴቲንግ ውስጥ በመግባት የራሳችንን መመሪያዎች በመስጠት እና ማስታወሻን በማብራት ነው። ይህን ስናደርግ ኤአዩ ምርጫዎቻችንንና ፍላጎቶቻችንን እንዲማር እያስጠጠቅነው ነው ማለት ነው። እናም በየጊዜው ውይይት ስንጀምር ራሳችንን ማስታወቅ አይጠበቅብንም።
ይህ ማስታወሻ የተባለው ባህሪ በተግባር ሲታይ እጅግ በጣም ጠቃሚ ነው። ለምሳሌ ጌሚኒ አይፎን እና ማክቡክ እንደምንጠቀም ካስታወሰ የቴክኒክ ችግር ሲያጋጥምን የዊንዶውስ ኮምፒውተር መፍትሄዎችን አያመጣም፣ ጊዜያችንን ይቆጥባል። ጥብቅ የምግብ ክልክሎችን እንዳሉን ካወቀ ደግሞ የምግብ አዘጋጀቶችን ሲጠቁመን ይህኑ መሰረት አድርጎ ነው። በየአዲሱ የውይይት መስኮት ላይ ተመሳሳይ መረጃ ደጋግመን ከመጻፍ ያድነናል። ትልቅ እፎይታ አይደለም ትላላችሁ? የዚህ ሁሉ ውህደት ትልቁ ኃይል ደግሞ የሚታየው እዚህ ጋር ነው። ጌሚኒን ከተለያዩ የጉግል አፕሊኬሽኖች ጋር ማገናኘት እንችላለን። ምን ማለት ነው? ለምሳሌ መጪውን የሎስ አንጀለስ በረራችንን ዝርዝር መረጃ ማግኘት ፈለገን እንበል። ጌሚኒን ጂሜላችንን በቀጥታ በውይይቱ ውስጥ ገብቶ እንዲመረምርልን ማድረግ እንችላለን። መረጃ ፈለጋ ከአንዱ አፕሊኬሽን ወደ ሌላው መንከራተት እና መባዘን አበቃለት ማለት ነው። እናም ወደ ክፍል 4 ደርሰናል። ከፍተኛ ደረጃ፣ ካንቫስ እና ጀምስ። እዚህ ላይ ነው ነገሮች እጅግ በጣም አስደናቂ የሚሆኑት። እስካሁን ያየነው አጠም አስገራሚ ነበር አይደል? አሁን ደግሞ ወደ እጅግ የላቀ ደረጃ ስንሸጋገር መጀመሪያ ጀምስ ምንድን ናቸው የሚለውን ግልጽ እናድርግ። ጀምስ ማለት የተለየ ስራ እንዲሰሩ ታሰቡ የተገነቡ ትናንሽና ልክ እንደ ልዩ ባለሙያ የኤአይ አይምሮች ናቸው። አንድን ስራ ለመስራት በየቀኑ ረጅምና አሰልቺ የሆነ ትዕዛዝ ከመጻፍ ይልቅ አንድ ጊዜ ብቻ የራሱን መመሪያና የእውቀት ቋት ሰጥተን ጀምን እንፍጠራለን። ከዚያም ሁል ጊዜ ያለምንም ድካም ለዛ ለተወሰነ ስራ እንጠቀምበታለን። ይህን በአንድ ግሩም ምሳሌ እንየው። አንድ የወጪ መከታተያ ጀም አዘጋጅተናል እንበል። ከጉዞ ስንመለስ ልበልና ያንን ልዩ የሆነ የቫይብ ኮዲንግ ሪትሪት ደረሰኝ ፎቶ አነስተን በቀጥታ ወደዚህ ጀም ስናስገባው ያለምንም ተጨማሪ ትዕዛዝ ወዲያውኑ መረጃዎችን አውጥቶ ቀኑን፣ ዕቃውን እና ዋጋውን ለይቶ በሚያምር የወጪ ሰንጠረዥ ይቀይረዋል። በመጀመሪያው ሙከራ ላይ ያለምንም ስህተት የሚሰራ አስገራሚ አውቶሜሽን ነው። ሌላኛው አስደናቂ ባህሪ ደግሞ ካንቫስ ይባላል። ካንቫስ ማለት መደበኛውን የውይይት መስኮት ሳንዘጋ በጎን በኩል የሚከፈትልን ዲጂታል የሥራ ቦታ ወይም የመገጣጠሚያ መስመር ነው። ጽሑፍ እየጻፍንም ሆነ ኮድ እያደረግን አንድን የተወሰነ መስመር ወይም አንቀጽ ብቻ አጉልተን በማውጣት የኤአይ ትዕዛዝ በመስጠት እንድናስተካከል ያስችለናል። ዋናው ነገር ደግሞ ይህን ሁሉ ስናደርግ የቀድሞ የውይይት ታሪካችን በፍጹም አይጠፋም። ካንቫስን እና ያንን ቅድም ያወራለትን የመልቲሞዳልን ኃይል በአንድ ላይ ስናዋህድ እንዴት እንደሚሰራ በተጨባጭ መልከት። ለምሳሌ የዩታ ግዛት ውስጥ ያለን ባዶ የጓሮ አትክልት ስፍራ ፎቶ አንስተን ጌሚኒ ላይ ብናስገባው ጌሚኒ የአካባቢውን አየር ንብረት አጥንቶ ምን መትከል እንዳለብን ይነግረናል። በመቀጠል በካንቫስ ውስጥ ተክሎቹን የምንከታተልበት ሙሉ ኮድ የተደረገለት ዳሽቦርድና መቼ ውሃ ማጠጣት እንዳለብን የሚያሳይ የእይታ ሰሌዳ ይፈጥርልናል። ከባዶ ፎቶ ተነስቶ ወደ ተሟላ አፕሊኬሽን በአንድ ጊዜ መድረስ ተቻለ ማለት ነው። ይህ የኤአይ ውህደት ምን ያህል የላቀ ደረጃ እንደሚደርስ ስታዩ ደግሞ ይበልጥ ትገረማላችሁ። ኖትቡክ ኤልኤም የተባለውን የመረጃ ማከማቻ መሳሪያ ከተዘጋጀ ጀም ጋር በቀጥታ ማገናኘት እንችላለን። ይህ ማለት ለምሳሌ 25 የዩቲዩብ ቪዲዮዎችን ትራንስክሪፕት በኖትቡክ ኤልኤም ውስጥ አከማችተን ያንን መረጃ ወደ ጀም ብናስገባው ጌሚኒ የዩቲዩብ ቻናላችንን ጠንቅቆ የሚያውቅ እጅግ በጣም ትክክለኛ የሆነ የግል ባለሙያ ወይም ስትራቴጂስት ይሆንልናል ማለት ነው። ወደ ቀጣዩ እና የመጨረሻው የላቀ ባህሪ ስንሸጋገር አንድ ትልቅ ጥያቄ ይነሳል። ጌሚኒ ምን ያህል ውስብስብ እና ጥልቅ የሆኑ ምርምሮችን ራሱን ችሎ ማካሄድ ይችላል? የእውቀቱስ ድንበር እስከ የት ነው የሚደርሰው? እና መልሱ እዚህ በጥልቅ ምርምር መሳሪያ ላይ ይገኛል። ይህ መሳሪያ ልክ እንደ አንድ አጥኚ ቡድን ነው የሚሰራው። እኛ ሰፋ ያለ ጥያቄ ስንሰጠው ራሱ እቅድ አውጥቶ ኢንተርኔትን አሰስ አድርጎ መረጃዎችን አመሳክሮ ወደ አካዳሚያዊ ደረጃ የሚደርሱ እጅግ ጥልቅ የሆኑ ባለብዙ ገጽ ሪፖርቶችን ያቀርባል። አዳዲስ የንግድ ሐሳቦችን ለማረጋገጥ፣ ሰፊ የገበያ ጥናት ለማድረግ እና መረጃን በቻርት ለማቅረብ ይህ መሳሪያ አይነተኛ አጋር ነው። ምንም እንኳን ምላሹን ለማግኘት ጥቂት ደቂቃዎችን ቢወስድም የሚሰጠው ውጤት ግን እጅግ ሰፊና የተብራራ ነው። እንግዲህ ማብራሪያችንን በዚህ አነቃቂ